አይሆንም። እቺን ብቻ አሳልፊኝ እንጂ ነው ወጥቼ ከላይፍ ከህይወቴ እማራለሁ። እቺን ብቻ አሳልፊኝ። ይኸውልህ አሁን ባዮሎጂ ወይ ኬሚስትሪ ቢሆን ኖሮ ማርክ ጨምሬ ያሳልፈናል ማለት ግን ይሄ ቴክኒክ እና አይሆንም። አንተ እኮ ብሎኬት ደርድር ስትባል እኮ ያለ ሲሚንቶ የደረደርክ ሰው እኮ እሺ እሱ ይሁን ብዬ ላሳልፈ ስሞክር ሙኳብ ካስተባል ያለ ሲሚንቶ አቦካተ ተጠሩም ብቻውን አይሆንም። ሸሪ አይሽ መጣሽልኝ። ሁለቱም ላይ ምንድነው የተሳሳትኩት? ሲሚንቶን ብቻ ነው የረሳሁት። እኔ ሁልሽ እንዲህ አልጨቃጨቅሽም ነበር። የምወደው የአባቴ ሙያ ስለሆነ እንደ አባቴ ሙያ ስለምፈልግ ታዲያ አባቴ ያኔ ግንበኛ ሲሆን እንደ ዛሬ ቴክኒክና ሙያ አልተማረም። እንዲሁ በልምድ በዘፈቀደ ነበር የመጀመሪያ ቤቱ ሲገነባ ለሁለት ባለ ትዳሮች ከነሶስት ልጆቻቸው ገንብቶ አሳካም። ለሊት ላይ ገብተው በተኙበት የመጀመሪያ ቀን ከባድ ዝናብ ጣለ። ጎርፍ ይዟቸው ሄደ። አለቁ ምን ረሳ መሰለሽ? አባቴ ለካ ብሎኬቱ ብቻ ነበር የደረደረው፣ መሰረት አልነበረውም ቤቱ። ይዟቸው ሄደ። ሞቱ። ግን የሄደው ሄደ። ከሄደው ይልቅ የመጣው ይበልጥ አይደለ? አባቴ ምን ሆነ? ከስህተቱ ተማረ። እኔ ነኝ ያለ ግንበኛ ሆነ። አክስቴ ትምህርት እኔ ነኝ ያለ ሼፍ ነበረች። በሰዓቱ ለአንድ ወታደር ካምፕ ምግብ ብታበስል ገባች። ምንም የምታውቀው ነገር የለም እኮ። ከዛ የሆነች ነገር አበሳሰለች ምናምን ለመኮንኖቹ ይቅራ ተባለ። ለሶስት መኮንኖች በጣም የሚገርምሽ ሰራራች። የሆነች ዱቄት ነገር ስታይ ሶስ መስሏት አነሳችና ጨመረችበት። ሲበሉት ጣፈጣችሁ። ግን ያ ሶስ የመሰላት ነገር የአይጥ መርዙ ኖሯል። ሶስቱም መኮንኖች ሞቱ። ከ60ዎቹ ምሁር እኩል እሷን ልትገደል ስትፈልግ ነበር ለ61ኝነት። ስለዚህ አንተም እንደ ቤተሰቦች ሰው ከጨረስኩ በኋላ ማራለሁ። ምን ችግር አለው? እኔ ቀና ልል አንዱ ቢሰዋ ምን ችግር አለው? እኛ ሀገር ደግሞ ታውቂያለሽ ከፍ የሚባለው በመበላላት ነው። አይሆንም። ምን ማለት ነው? አይሆንም። ነይ